ሩቴ ሳቅ በሳቅ ሆናለች። ምንድነው እንደዚህ ያደረጋት? የእውነት አብርሽን በዛ ልክ እሱ መቅጣት ይሆን እንደዚህ ፍልቅልቅ ያደረጋትኝ? ታላቅ እህቷ ልትቆጣትኝ ይዛት መታ ነበር፣ ግን ጭራሽ ልታስወራት አልቻለችም። እኔ ደስተኛ ነኝ ባረኩት ነገር ምንም ነገር አልጸጸትም ብላለች። በቃ እኛ እኮ የምንፈልገው ሲጀምር ሩትዬ እንደዚህ ደስተኛ ሆና ማየት ነው። በፊትም ስትከፋ ስታዝን ሄርሜላ አብርሽ ሄርሜላ ጋር ተለያይቶ ሩታ ጋር ይሁን፣ ለምን የሩታን ደስታ ስለምንፈልግ። እሷ ግን ሁለቱን ካጣለች በኋላ በራሷ ዓለም ደስተኛ ነች። በቃ እኛ የምንፈልገው ሲጀመር ይህን ነው። ዋናው ሩትዬ ደስተኛ ትሁን። ሄርሜላ እና አብርሽ ደግሞ እመኑኝ ይገናኛሉ። ሄርሜላ ከሙታ ነው የምትወዱ። እንዴት እንደምትወዱ ታውቃላችኋ? አሁን ያው ኦልሬዲ ሩታ ከህይወቱ ስለወጣች ስለተለያዩ ሩታ ጋም የትም አይሄድም ብላ ነው ሄርሜላ አብርሽን ትታው የሄደችው። ዛሬ ቪዲዮ ይሰራሉ፣ ጠብቁ። አብረው ነው የሚመጡት። ቢሆንም ሩትዬ ምን እንዳሰበች ምን በቃ እኔ የሚመስለኝ የሆነ የደበቀችልን ሰርፕራይዝ አለ። አይመስላችሁም ሀባይቢ? እኔ ስገምት የሆነ በቃ ድንገት የሆነ ሰው አመታ ሰርፕራይዝ ልታደረገን ነው። እንደዚህማ ሳቅ በሳቅ የሆነችበት የሆነ ከጀርባ የሆነ ወንድ አለ። እውነቴን ነው ሩትዬ በቃ እኔ እንደዛ ነው የሚመስለኝ። ብቻ እኛ እህቷ ሜሉ ልታወራ ትፈልጋ ጭራሽ አላስወረቻትም። በጣም ደስተኛ ሁና ልክ እንደ ልጅ በሏት ፍልቅልቅ እያለች ነበር። እኛ የምንፈልገው ሳቋን ነው። ስለዚህ የሩታ ቤተሰቦች እንዳትከፉ፣ እንዳታዝኑ፣ ጥፋተኛ ነች ምናምን እያላችሁ እሷን ለመውቀስ እሷን እንትን ለማለት የምትሞክሩ እንግዲህ የሩታን ሳቅ አይታችሁ ልትረዷት ይገባል። ከፈለጋችሁ ደግሞ አብርሽን እና ሄርሜላ ማስታረቅ ትችላላችሁ። እኛም ልናግዛችሁ እንችላለን። ምክንያቱም ሩትዬ ስለማትፈልገው እንተባበራችኋለን። እና ስለምታበረታቱኝ ከጎኔ ስለምትሆኑ በጣም የማመሰግነው። ወዳችኋለሁ። ሰብስክራይብ እያደረጋችሁኝ ነው። በቀጣይ እስኪ አዲስ ቪዲዮ ሚስጥር የሆነ ቪዲዮ አለ፣ እሱን ይዤላችሁ የሚመጣ ነው የሚሆነው። እስከዛ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጠብቁኝ። ወዳችኋለሁ።